ቅድስት አንቺ ልቦናው ለራሱ መልሽለት ብዬ አንቅሼ ነገርኳት። ቅድስት አርሴማም ወዲያውኑ አስተካከለች። ስራ አልነበረውም፣ ስራ አገኘልኝ። የተሳልኩትን 1100 የተገዛ ጥላ አስገብቻለሁ። እኔ የሰማች እናንተንም ትስማ። እግዚአብሔር ላመስግንልኝ አለች። እሱ አብሮት እናታችን ደግሞ መንገድ ዝግ ነበረ። መንገዳችንን እግዚአብሔር ይክፈትልን። ብዙ መንገዶች ተዘግተውብናል እኮ ታስታውሳላችሁ። ጸሎታችን መልስ ያጣ እስኪመስለን የምናስገባቸው ቀናቶች ብዙዎች አሉ። መንገዴ ተዘግቶ ጸሎት ያልሰማ ብለው ተቸግሬ ነበረ። ሰማዕቷ መንገድን ከፍታልኛለችና እስከ መጨረሻው ከእኔ ጋር እንድትሆን ልብላችሁ አመስሉ። እናት ልጄ ወደ ውጭ ሀገር ይሄዳል። በዚህ በአረቡ ሀገር ነበር የሄደው። በዚህ ሄዶ ከኔ ጋር አልተገናኘም ነበር ለረጅም ጊዜ። ስልክም ሳይደውልልኝ ኖረ። መጥቼ ለቅድስት አርሴማ አልቅሼ ነገርኳትኝ። ወዲያውኑ ስልክ ተደወለልኝ። ስለቴንም አስገብቻለሁ ከአሁን በፊት። አሁን ደግሞ የባስ ተብሎ ቅድስት አርሴማ የሚሳናት ነገር የለምና በሰላም ወደ አውሮፓ ገብቶልኛል። እኔ የሰማችሁ እናንተም ተስማችሁ እግዚአብሔር ላመስግን ይገናል። ስለት ያላችሁ ስለታችሁን አሁን እንድነገሩላችሁ ይዛችሁ መምጣት ትችላላችሁ። በኋላ የትምህርት ሰዓት የወረብ ሰዓት ስለሆነ አሁን ይህ ሰዓት የእናንተን ስለት የእናንተን ምስክርነት የምንገበልበት ሰዓት ስለሆነ እየመጣችሁ ቅድስት አርሴማ ያደረገችላችሁ መድኃኒዓለም ኢየሱስ ክርስቶስ ያደረገላችሁን ውለታ እዚህ ጋር እየመጣችሁ መናገር ትችላላችሁ። ስለት የያዛችሁ ሰዎች ይዛችሁ መምጣት ትችላላችሁ። እንዲሁ በየምድብ ሰዓቶችም እንዲሁ ማስገባት ትችላላችሁ። እግዚአብሔርን ሲልል ብላችሁ አመስግኑት። ሰዎች ወደዚህ የቀረባችሁ ቅድስት አርሴማ መጥቼ አልቅሼ ስለነገርኳት እንባዬን ጠርጋልኛለች፣ አምሳልኛለች። እኔ የሰማች እናንተ ስማችሁ ያላችሁ እየመጣችሁ ስለታችሁ በመናገር ትችላላችሁ። ታቦተ ሕጉን የእናንተን የባረከን ስለሆነ እግዚአብሔር ናመስግኑት። እግዚአብሔር ቤተሰቦች ይህ ቃል ስለማይሰለች ነው የምንደጋግምላችሁ። የሆነውንና የተፈጸመውን መናገር ደግሞ ለእግዚአብሔር ያስፈልጋል። ተናገሩ አይደለም እንግዝናውን መስክሩ ነው። አንዲት እናታችንም ሁለቱም ኩላሊቶች ችግራቸው የኩላሊት ጠጠር አለብሽ ተባልኩ። ይህ ታላቅ ሕክምና ካልሆነ በቀላሉ የሚሰራ አይደለም ተባል። የሰማዕቷ ነገርኳት። ሰማዕቷ አስወገደችልን። ለክብሯ መገለጫ አንድ ጃንጥላ አስገብቻለሁ ብለዋል። አንዲት እናታችን ልጅ ሳሜራ እስክትመረቅ የሰማዕቷ ሀገር ያሰጠዋት። ሰማዕቷ ሀገሯን ተወጣ ልጄ ተመርቃ ስራ አገኘችልኝ። ለክብሯ መገለጫ 5000 ብር አስገብቻለሁ። የቆማችሁ ሰዎች ታርጋግሩ ሲ 78 የሆነ ታርጋ ቁጥር በስቶቱ ክፍት ስለሆነ እየሰማችሁ ያላችሁ ባለቤቶች እዳችሁ በስቶቱ እንድታስተካክሉ መልእክታችን እናስተላልፋለን። እንዲሁ አንድ እናት የካንሰር በሽተኛ ነበርኩኝ፣ እጅግ ከፍተኛ ነበረ። በቅድስት ድንግል ማርያም አንቅሼ ነገርኳትኝ። እሷን ሰዓቱን ሳታድር ተስፋ የቆረጠው ሕይወቴን ተስፋ እንዲለመልም አደረገችልኝ። አሁን እጅ ስመረመር ከበሽታ ነፃ ተብያለሁ። እናንተን የሰማች እኔ የሰማች እናንተን ተስማችሁ እግዚአብሔር ላመስግኑ ይላል። የዛሬ ዓመት ልጅ አልነበረኝም ለብዙ ዘመናት። የዛሬ ዓመት አርሴማ ጠይቋት ልጅ አሳዝና ሰጥታኛለች። የሚገርም ነው። አንዲት ሕፃን እህታችን ጓደኛዬ ውጤቷ በጣም ጎበዝ ተማሪ ነበረች። ውጤቷ አነሰ። በዚህም በጣም ብስጭት ውስጥ ገባች። ሰማዕቷ ይህን ውጤት እንዲስተካከል አንቺ ፍቀጂ
እጆችን ልብላችሁ መልእክታችን እናስተላልፋለን። እግዚአብሔር እያላችሁ አመስግኑታል። Thank you.